ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ምንድን ነው? የኤአይ ቱሎችን በመጠቀም በቀላሉ ትራንስሌተር ሆኖ አፕወርክ ላይ ስራ እንዴት ማግኘት እንደሚቻል ወይም ስራዎችን እንዴት በቀላሉ መስራት እንደሚቻል እሱን ላሳያችሁ ነው የመጣሁት። ያው አፕወርክ ላይ እንደምታውቁት ትራንስሌተር ሆናችሁ ማገልገል እንደምትችሉ ስኪሉም እንዳላችሁ የሚገልጽ አሪፍ ፕሮፋይል ታዘጋጃላችሁ። ከዛ በኋላ ትራንስሌተር ሆናችሁ መስራት ትችላላችሁ ማለት ነው። አሁን ትራንስሌተር ሆኖ ለመስራት ቋንቋዎችን ማወቅ አይጠይቅም ወይ? ወይም ደግሞ ኤአይ ቱሎችን በመጠቀም እንዴት ነው እኛ ቋንቋውን ሳናውቅ ትራንስሌተር ሆነን መስራት የምንችለው የሚል ጥያቄ አእምሯችሁ ላይ እንደመጣ እርግጠኛ ነኝ። ኤአይ ቱሎች የሚያስፈልጉት ለዛ ነው። አሁን ከእንግሊዘኛ ወደ ሩሲያኛ የቀየርኩትኝ አንድ ዶክመንት አለ። እኔ የሩሲያኛ ምንም አልችልም፣ ግን የኤአይ ቱሎችን በመጠቀም የቀየርኩት አለ። የተጠቀምኳቸው ቱሎች ምናልባት ሌሎችም ይኖራሉ። በደንብ ሪሰርች ሰርቼ ይዤላቸው እመጣለሁ። ለጊዜው ግን ቻት ጂፒቲን ከዛ ዲፕሲክን እና እንደ ማመሳከሪያ ደግሞ ጎግል ትራንስሌተርን በመጠቀም እነዚህን ሶስቱን የኤአይ ቱሎች ላይ ማገኘውን ሬዛልት በማጣቀስ እና በማመሳከር ነው የሰራሁት ማለት ነው። አሁን ዶክመንቱን ላሳያችሁ። ወደ ሩሲያኛ የተረጎሙት ነው። ትክክለኛ ዶክመንት ነው፣ አስፈልጎ ነው የተረጎሙት አክቹዋሊ። እና የጤና ሰርተፍኬት ነው። አሁን ይህን ወደ እንትን ወደ እንግሊዘኛ ይሄን ሩሲያኛ ነው፣ ወደ እንግሊዘኛ እንዴት እንደሆነ እያንዳንዱን ክፍል አሳያችኋለሁ እና በደንብ ፐርፌክት ላይ ነው ትራንስሌት የሚያደርጉት። ለምሳሌ ዲፕሲክን ላይ ብንወስደው አሁን የሰጠሁት በሩሲያኛ ቋንቋ የተጻፈ ነው እና የካቲት 12 ሜዲካል ኮሌጅ ይላል። ይኸው ይሄ የካቲት 12 ሜዲካል ኮሌጅ ነው የሚለው። ትክክለኛ የእንግሊዝኛውን ዶክመንት ላሳያችሁ። ይሄ ተቆርጧል። ይሄኛው ሌላ ዶክመንት ላሳያችሁ። ኦኬ ፎቶ ብቻ ነው የተቆረጠው። ይኸው የካቲት 12 ሜዲካል ኮሌጅ ይላል ማለት ነው። ይሄ የመጀመሪያው ላይን የተተረጎመው ማለት ነው። ሌሎችንም እንዲሁ ላሳያችሁ። ለምሳሌ እዚህ ጋር ያው በሩሲያኛ እኔ ስለማልችል ምን እንደሚል አላውቀውም። ዋናው ዶክመንቱ ላይ ያየው ነው ምን ማለት እንደሆነ ወይም ደግሞ ትክክለኛነቱን ማመሳክረው። ከዛ ዲፕሲክ ጋር ሄጄ ይህንን ፔስት አደርገዋለሁ። ምን ይላል? ዲፕሲክ ትንሽ ፍጥነት ላይ ደከም ያለ ነው። ኢፍ ስፔስ ኢዝ ሰፊሽንት ዩዝ ዘ ባክሳይድ ይላል። አሁን የእንግሊዝኛው ዶክመንት ላይ ሄደን ቼክ እናደርገው። ይኸው እዚህ ጋር ኢፍ ስፔስ ኢዝ ኢናዲኬት ኢንሰፊሽንት ነው ያለው። ኢናዲኬት የሚለው ተመሳሳይ ነገር ነው። ዩዝ ዘ ባክሳይድ ይላል። ያው ተመሳሳይ ትርጉም ያላቸው ብዙ ወርዶች ስላሉ እሱን ነው የተጠቀመው ኢናዲኬት ላይ ኢንሰፊሽንት የሚለው። አሁን ሌሎችንም እንቀጥልና እናያቸው። አሁን እዚህ ጋር ምን ይላል? ያው የሩሲያኛ ቋንቋ እንደነገርኳችሁ ስለማልችል ምን እንደሚል አላውቅም። እንደናንተ ቼክ በማድረግ ብቻ ነው ማየው። ሜዲካል ሰርተፊኬት ይላል። ከዛ ገቨርንመንት ሰርቪስ ሬጉሌሽን አርቲክል 1 23 4 ይላል። እስቲ ዋናው የእንግሊዝኛው ቨርሽን ላይ ይኸው ሜዲካል ሰርተፊኬት ከዛ ፒቢ ፓብሊክ ዌት ሰርቪስ ሬጉሌሽን ከዛ አርቲክል ብሎ ማህተሙ የተለጠፈበት ስራ አለ ማለት ነው። ከዛ ቀጥሎ ስም ያለ ኔም፣ አድሬስ፣ ኤጅ የሚለውን ክፍል
እናገኘዋለን። እያንዳንዱ ላይን ባይ ላይን ነው የተተረጎመው ማለት ነው። ስለዚህ በቀላሉ እንትን መሆን ይቻላል። ትራንስሌተር ሆኖ መስራት ይቻላል። አሁን ዲፕሲክ ላይ ብቻ ያው እንትን እያልኩ ነው እንጂ ቻት ጂፒቲ ላይ ብንሄድ ተመሳሳይ ነገር ነው የምናገኘው ማለት ነው። ደግሞ ለማመሳከር የጉግል ትራንስሌተሩንም መጠቀም እንችላለን። ለምሳሌ እዚህ ጋር ገደቤ እንዳለው በላቸው ይላል። የእኔ ስም ነው በነገራችን ላይ። አድሬስ ኖት አልተሰጠም፣ ባዶ ነው። ኤች 26 ሴክስ ሜል ይላል። እሱን ዋናው ዶክመንት ላይ ቼክ ማድረግ እንችላለን። ይኸው ኔም ገደቤ እንዳለው በላቸው ተብሎ በጽሁፍ የተሞላው ዶክተር የሞላው ነው። አድሬስ ምንም አልተጻፈበትም። እድሜ 26፣ እዚህ ጋር ማህተሙ አርፎበታል። ሴክስ ሜል ይላል ማለት ነው። ከዛ ቀጥሎ ዘ አፕሊካንትስ ሰልፍ ዲክላሬሽን ይላል ዋናው እንግሊዝኛው ቨርሽን ላይ። የዚህኛው ላይ ምን እንደሚል ላሳያችሁ። ይኸው ቀጥሎ ይቺ ማለት ነው ትወስዳላችሁ። ይኸው ሰልፍ ዲክላሬሽን ባይ አፕሊካንት ይላል። እዚህ ጋር ምንድን ነው የሚለው? ዘ አፕሊካንትስ ሰልፍ ዲክላሬሽን ይላል። ተመሳሳይ ነገር ማለት ነው። ለቻት ጂፒቲም ብንሰጠው ይሄው ነው። ይህን ነው የሚመስለው። ይኸው ሰልፍ ዲክላሬሽን ኦፍ አፕሊካንትስ ይላል ማለት ነው። እንትን ጎግልን ቼክ ለማድረግ እንትን እንላለን። በእርግጥ ጉግል ትራንስሌተር ፐርፌክት አይደለም። ምን ልንበለው? ሩሲያን ቱ ኢንግሊሽ ትራንስሌሽን እንበለው ነው። የሩሲያውን እዚህ ጋር ፔስት እናደርጋለን። ሰልፍ ዲክላሬሽን ኦፍ አፕሊካንትስ ይላል ማለት ነው። ስለዚህ ሌሎችንም የኤአይ ቱሎችን ሰርች በማድረግ ቤስት ትራንስሌተር መሆን ይቻላል ማለት ነው። አሁን እነዚህን የኤአይ ቱሎችን በመጠቀም ትራንስሌተር በመሆን በቀላሉ ስራ ማግኘት ይቻላል ብዬ አስባለሁ። ምክንያቱም አሁን ሌሎች ስራዎች ላይ ሪሊ የሰራችሁትን ፖርትፎሊዮ ለማዘጋጀት ምናምን ትንሽ ስላለው ወይም ደግሞ ጊዜ ይወስዳል፣ ወይም ደግሞ ሪል የሰራችሁት ስራ እጃችሁ ላይ ሊኖር ይገባል በኮንፊደንስ ያን አታች ለማድረግ። ስለዚህ ይሄኛው ግን እንዲሁ በቀላሉ ለቴስቲሞኒ የሚሆኑ ለፖርትፎሊዮ የሚሆኑ የተለያዩ ዶክመንቶችን ትራንስሌት በማድረግ ፖርትፎሊዮ ክፍሉ ላይ አታች ማድረግ ትችላላችሁ ማለት ነው። ስለዚህ ትራንስሌት ማስደረግ የሚፈልጉ ክሊንቶችም የሰራችሁትን ስራ አይተው ሪች አውት ያደርጓችኋል። እናንተም አፕላይ ብታደርጉ በቀላሉ ስራ እንትኑን ልታሸንፉ ትችላላችሁ ማለት ነው። ስለዚህ ይህን ልትጠቀሙበት ይገባል። የዛሬ ላቀርብላችሁ የወደድኩት ይሄ ነው። ስለተከታተላችሁ በጣም አመሰግናለሁ። ኮንተንቱ ከተመቻችሁ እና እንደዛ አይነት እና መሰል ነገሮችን ይዤላችሁ እንድመጣ ከፈለጋችሁ አበረታቱ፣ ሰብስክራይብ አድርጉኝ። ገና እየጀመርኩ ነው። ላይክ አድርጉ፣ ሸር አድርጉ። አመሰግናለሁ።